የከበረ አገልግሎት ምስጢሮች በሚል ርዕስ ስር የማደርገውን ትምህርት ይቀጥላሉ። እንግዲህ የከበረ አገልግሎት ምስጢሮች ምንድናቸው? አገልግሎትን የከበረ ሊያደርጉ የሚችሉ ነገሮች እነማን ናቸው? አገልግሎትን የከበረ የሚያደርጉ የተለያዩ ነገሮች አንደኛው የግል ህይወት መሆኑን አይተናል። እኔ ጋር አብራችሁ የቆያችሁ ሰዎች የከበረ አገልግሎት የመጀመሪያው ምስጢራዊ ነገር የግል ህይወትን መጠበቅ፣ የግል ህይወት ደህንነት መጠበቅ፣ በግል ህይወት በቅድስና በእግዚአብሔር ፊት መመላለስ፣ በጽድቅ ኑሮ፣ ለሌሎች ምሳሌ በሚሆን ኑሮ በሰዎች ፊት መመላለስ መቻል። ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉኝ ብሎ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንደተናገረ ሁላችንም እናውቃለን። እኔን ምሰሉ ለማለት በቅቷል ጳውሎስ። ዛሬ እኛስ ለምናገለግላቸው ሰዎች እኔን ምሰሉ የሚል ህይወት አለን ወይ? ልናሳይ የምንችለው ህይወት አለን ወይ? አያሳፍረንም ወይ? ህይወታችን የሚያሳፍር ነገር በህይወታችን የለም ወይ? ሰዎች የሚተቹን ነገር የለም ወይ? የግል ህይወታችንን እንድንፈትሽ በጌታ በኢየሱስ ስም ይጋብዛቸዋል። ህይወታችንን መፈተሽ መቻል አለብን። ጳውሎስ ለሌሎች ከሰበከው በኋላ እኔ የተጣልሁ እንዳልሆን ስጋዬን እየጎሰሙ አስገዛለሁ። ለሌሎች ከሰበክን በኋላ ራሳችን የተጣልን ሰዎች መሆን የለብንም። እኛ የሰበክንላቸው ሰዎች በእኛ የተሰበኩ ሰዎች የእግዚአብሔርን መንግስት ሲወርሱ እኛ ደግሞ በተቃራኒ በእግዚአብሔር ፊት የወደቅን ሰዎች እንዳንሆን ህይወታችንን ሁሉ ጊዜ መመልከት አለብን። የመጀመሪያው የአገልግሎታችን ጥቅም ለኛ ሊሆን ይገባል። ለሌሎች ሳይሆን እኛን የጠቀመ አገልግሎት ሊሆን ይገባል። እኛን ያዳነ፣ እኛን የፈወሰ፣ እኛን በትክክል ያቆመ አገልግሎት ሊሆን ይገባል። ከህይወታችን አልፎ ሄዶ ነው ሌሎችን መጥቀም ያለበት። እኔ የተባረኩበት፣ እኔ የተፈወስኩበት፣ እኔ የዳንኩበት፣ ህይወቴ የተለወጠበት ነገር ከውስጥ ያለፈ ሊሆን ይገባል ወደ ሌሎች የሚሄደው በእኔ የሚገለገለው አገልግሎት ማለት ነው። ሁላችንም በዚህ አይነት ሁኔታ እንድናሳልፍ ነው። ሁለተኛው የከበረ አገልግሎት ምስጢር የቤተሰብ ህይወት ወይንም ከጋብቻ ጋር የተያዘ በባልና በሚስት መካከል የጋብቻ ህይወት ማለት ነው። የጋብቻ ህይወት ወይንም አብረን ከሚስት ጋር የምንኖረው ኑሮ፣ ሚስትም ከባሏ ጋር የምትኖረው ኑሮ እርሱ ምንድነው? የከበረ አገልግሎት ምስጢር ነው። መቼም አገልግሎት የሚጀምረው ከቤት ነው። ከቤት ይጀምራል። ስለዚህ ቤታችን የተገለገለ መሆን አለበት። ፍቺ ያልፈጸሙ ሊሆን ይገባል። አገልጋዮች የጋብቻ ፍቺ ያልፈጸሙ ሊሆን ይገባል። መድረክ ላይ የሚቆሙ ሰዎች ፍቺ ፈጽመው መድረክ ላይ የሚቆሙ፣ የሚያስተምሩ፣ የሚዘምሩ፣ የሚሰብኩ፣ ትንቢት የሚናገሩ፣ በተለያየ ጸጋ የሚያገለግሉ ሰዎች ፍቺ ፈጽመው ያንን የሚያደርጉ ሊሆኑ አይገባም። እግዚአብሔር ፍቺን ይጠላል። እኔ ፍቺ ይጠላለሁ ብሏል እግዚአብሔር። እግዚአብሔር ይጠላል። ፍቺ ፈጽመን መድረክ ላይ ቆመን የምናገለግል ሰዎች ምን አይነት ምሳሌነት ነው ለህዝቡ እያቀረብን ያለው? ለምናገለግላቸው ሰዎች ምን አይነት ምሳሌነት እያስተላለፍን ያለው? መልካም ምሳሌነትን እያሰራጨን ያለ ነው ወይስ መጥፎ ከእግዚአብሔር ቃል ውጪ የሆነ እግዚአብሔር የማይደግፈውን ምሳሌነት ኑና ከኔ ተማሩ እያልን ነው ያለ ነው? ራሳችንን ልንፈትሽ ይገባል። ፍቺ ያልፈጸሙ ሊሆኑ ይገባል። አገልጋዮች የጋብቻን ህይወት የሚጠብቁ፣ የሚስትን ህይወት የሚጠብቁ፣ ሚስትም ደግሞ የባልን የጋብቻ ህይወት የምትጠብቅ ነች አገልጋይ መሆን ያለባት። እነዚህ ነገሮች መቼም የእግዚአብሔር ቃል እኮ ሲናገር በቤተክርስቲያን ለሚመረጡ ሰዎች ለኤጲስቆጶሳት በቲቶም ላይ በጢሞቴዎስም ላይ ሲናገር ምንድነው ምለው? አንድ ሚስት የገዛ ሚስቱ ሊኖራት ይገባል የሚለውን ይናገራል አይደል እንዴ? በግልጽ
ስለዚህ እንደዚህ አይነት ነገሮችን መስፈርቶችን የአገልግሎት መስፈርቶችን እነዚህን ልንጠብቅ ይገባል። እነዚህ ለአገልግሎታችን ክብር የተዘጋጁ ነገሮች ናቸው። ሶስተኛው ምንድነው? አገልግሎታችንን የከበረ የሚያደርገው ቢባል ከምናገለግለው ህዝብ ጋር ያለው ግንኙነት ነው። ከምናገለግለው ህዝብ ጋር ያለው ኮሙኒኬሽን ግንኙነት ሪሌሽንሺፑ ነው። ትክክለኛ የሆነ ሪሌሽንሺፕ የእግዚአብሔር ቃል የሚደግፈው ሊኖር ይገባል። በመልካም ግንኙነት ከሰዎች ጋር የምንኖር ልንሆን ይገባል። ለምሳሌ ምንድነው ምለው ደናግሎችን እንደ እህቶች ይላል አይደል? ደናግሎችን እንደ እህቶች ተቀበላቸው ይላል ለጢሞቴዎስ ሲናገር። ሽማግሌዎችን እንደ አባቶች ይላል። አሮጊቶችን ደግሞ እንደ እናት ይላል አይደል? አገልጋይ በዚህ አይነት ህይወት የሚመላለስ ሊሆን ይገባል ማለት ነው። ሪሌሽንሺፕ በጣም አስፈላጊ ነው። ለሌላው ክብርን የምንሰጥ ሰዎች ልንሆን ይገባል እንጂ ከሌላው ክብርን ብቻ ለራሳችን የምንፈልግ ሰዎች ልንሆን አይገባም። ክብር ለእግዚአብሔር ብቻ ይሁን፣ ለኛ አይደለም። ክብርን ለራሳችን መሰብሰብ፣ ዝናን ለራሳችን መሰብሰብ፣ ታላቅነትን ለኛ ብቻ መሰብሰብ የመጽሐፍ ቅዱስን መሰረት የጣልን አገልጋዮች ልንሆን አይገባም። እንደዚህ ከሰዎች ጋር ከምናገለግላቸው ሰዎች ጋር ያለው ሪሌሽንሺፕ ምንድነው? ለአገልግሎታችን የከበረ አገልግሎት ምስጢር ነው ማለት ነው። የከበረ አገልግሎት ምስጢር ነው ማለት ነው። ሌላው ደግሞ አራተኛው ነገር ምንድነው ቢባል ባህሪ ወይንም ኑሮ ነው። በምንናገረው ቃል ራሳችን የምንኖር ሰዎች ልንሆን ይገባል። ለራሳችን የማንኖር ሰዎች ባህሪያችን የተበላሸ ካራክተራችን የወደቀ ደግሞ ኢቲክስ የጎደለብን ሰዎች ሆነን እያለን ቃሉን የምትሰሙ ብቻ አትሁኑ አድራጊዎች ሁኑ ማለት ተገቢ አይደለም። ስለዚህ ኮንዳክትስ ላይ በጣም በምንኖረው ኑሮ ቃሉን የሚመሰክር የምንናገረውን ትምህርት የሚወክል ኑሮ የምንኖር ሰዎች ልንሆን ይገባል። ስለነዚህ ስለ እያንዳንዳቸው ነገሮች ተመልሰን በጥልቀት እንማራለን። ስለ እያንዳንዱ ከዚህ ውጪ ደግሞ ሌላው ምንድነው? የቅባት ነው። ቅባቱ ነው የክብር አገልግሎት ምስጢር። እግዚአብሔር የሰጠን ቅባት ነው። እግዚአብሔር የሰጠን ጸጋ ነው። በጸጋችን የምናገለግል በተሰጠን ቅባት ላይ ቆመን የምናገለግል ሰዎች መሆናችን ምንድነው የሚያደርገን? አገልግሎታችንን የከበረ አገልግሎት ያደርጋል። ምክንያቱም እግዚአብሔር ለኔ የሰጠኝ ጸጋ አለ። በዛ ጸጋ ላይ ፍሩትፉል መሆን አለብኝ። ያንን በጸሎት በእግዚአብሔር ቃል በመንፈሳዊ ልምምድ በምኑ ያንን ነገር በማዳበር ያንን ነገር ማገልገል አለብኝ። የራስን ጸጋ መደበቅ የራስን ጸጋ መቅበር አስፈላጊ አይደለም። ስለዚህ ቅባቱ ምንድነው? የከበረ አገልግሎት ምስጢር ነው። ማንም በተሰጠው ቅባት ነው እግዚአብሔርን ማገልገል ያለበት። ስድስተኛው ደግሞ ምንድነው ቢባል ህብረት ነው። ከሌሎች ሰዎች ጋር ያለን ህብረት ኮሙኒኬሽን፣ አብረን ከሰዎች ጋር መተባበር። ምክንያቱም ጸጋ የተሰጠን ሰዎችን እንድናገለግል ነው እንጂ ሌላ ነገር እንድናገለግል አይደለም። ከሰዎች ግን ከህብረት የተለየን ሰዎች ከሆንን ማንን ነው የምናገለግለው? ማንን ማገልገል እንችላለን? ጸጋን እኮ የምንለማመድበት የምናገለግልበት ፕራክቲስ የምናደርግበት ቦታ የለም ማለት ነው። ህብረት ከሌለ ከሰዎች ጋር በህብረት የማንኖር ከሆንን ህብረትን የምንጠላ ሰዎች ከሆንን ጸጋውን ማገልገል አንችልም፣ ማሰራጨት አንችልም ማለት ነው። ስለዚህ እነዚህ ነገሮችና ሌሎችም ነገሮች ምንድናቸው? አገልግሎትን የከበረ ሊያደርጉ የሚችሉ ነገሮች ናቸው። ከዚህ ለወደፊት ባለው ጊዜ በእያንዳንዳቸው ስር የተዘጋጁ የተለያዩ ነጥብ ትምህርቶች አሉ። እነዚህ ነጥቦች ትምህርቶች በግል ህይወት ላይ በቤተሰብ ህይወት ላይ ከምናገለግለው ሰዎች ጋር ባለው ህይወት ላይ ከኮንዳክትስ ወይንም ከባህሪና ከምንኖረው ኑሯችን ጋር ባለው ሁኔታ ላይ በቅባት ላይ በህብረት ላይ በሌሎችም ነገሮች ላይ ያሉ ነገሮችን በጥልቀት የምንከታተልበትና የምንማርበት ጊዜ ይሆናል። አብረን እንድንሆን በጌታ ፍቅር ይጋብዛችኋለሁ።